በዚህ ሰዓት ዩቲዩብ ላይ ቪዲዮ ፖስት ከማድረግ ይልቅ ላይቭ መግባት በደንብ ትርፋማና አሪፍ ገንዘብ እያስገኘ ይገኛል። አዲሱ ህጋቸው ነው የዩቲዩብ። ለታሪክ ነኝ ዛሬ በአዲስ ቪዲዮ ተመልሼ ተገናኝቻለሁ። ይሄ ደግሞ ዩቲዩብ ይባላል ማለት ነው። አይነው ጠፍቻለሁ። ከዚህ በኋላ ላለመጥፋት ሞክራለሁ ብዬ ተናግሬ ነበረ። አልቻልኩም። በአንዳንድ ነገሮች መደራረብ ከቀናት በፊት ደግሞ ላይቭ ላይ ገብቼ ነበረ። እንግዲህ አሁን ከዚህ በኋላ በላይቭ እንመጣለን። አንዳንድ ቪዲዮዎችን ፖስት እናደርጋለን። ቅዳሜ ዕለት እንግዲህ ፖስት እንዳደረግኩት 4 የተሰሩ ያለቁ ቪዲዮዎች አሉ፣ እንዲህ ተመልካቾች አሉ። ስለዚህ በየሳምንቱ አንዳንድ እናደርግላችኋለን። ወይም ደግሞ ይህ ቪዲዮ ደግሞ ከ50 በላይ ላይ ካለው ደግሞ ወይ በሳምንት 2 ቪዲዮ እንለቅላችኋለን ማለት ነው። ዛሬ ቪዲዮአችን የሚሆነው ማለት ነው እንዴት ላይቭ ስትሪም እንደምንገባና በምን እንደምንገባ አፕሊኬሽናችን እንዴት ሴት እንደምናደርግ ነው የምናየው ማለት ነው። ዛሬ እንግዲህ ማሳያችሁ በኮምፒውተራችን ፕሮፌሽናል በሆነበት መንገድ ላይቭ እንዴት እንደምንገባ ነው ማለት ነው። ወደ ምንጠቀመው ብራውዘር እንሄድና ብራውዝ እናደርጋለን ማለት ነው። እኔ ክሮም ነው የምጠቀመው፣ እናንተ ማንኛውንም ብራውዘር መጠቀም ትችላላችሁ። ከምንጠቀመው ብራውዘሩ ላይ ኦቤስ ስቱዲዮ የሚል ይመጣልና እሱ ሰርች እናደርጋለን። ፊት ለፊት እንደምትመለከቱት ፊት ለፊት የሚመጣልን ሊንክ የራሳቸውን ዌብሳይታቸው ላይ እንገባለን ማለት ነው። በዚህ መልኩ የራሳቸው ዌብሳይት አላቸው። ኦቤስ ስቱዲዮ የሚል ያው ለተለያዩ ዲቫይሶች የሚሆን እንትኖች አሏቸው ማለት ነው። ለዊንዶው ለማክ እንዲሁም ለተለያዩ እንትኖች ለተለያዩ ዲቫይሶች ወይም ለተለያዩ ላፕቶፖች ኮምፒውተሮች የራሱ የሆነ እንትን አላቸው ማለት ነው። ዌብሳይታቸው እንደምትመለከቱት ነው። እኔ የምጠቀመው ዊንዶውስ ስለሆነ ኦልሬዲ ዊንዶውስ የሚለውን ኦፕሽን አንድ ጊዜ ክሊክ እናደርጋለን። አውቶማቲካሊ ራሱ ዳውንሎድ ማድረግ ይጀምራል እዚህ ጋር እንደምትመለከቱት ማለት ነው። ዳውንሎድ እያደረገ ነው። ዳውንሎድ አድርጎ ሲጨርስ የተወሰነ እንጠብቀዋለን ማለት ነው። እናንተ ዳውንሎድ ያላደረጋችሁ ዳውንሎድ አድርጉት። እኔ ግን ዳውንሎድ አድርጌው ኦልሬዲ ኢንስታል የሆነ ፋይል ስላለኝ ኦልሬዲ ወደ እሱ እንገባለን ማለት ነው። ቀላል ኢንስታል ማድረግ ነው። በዚህ መልኩ ነው አፕሊኬሽናችን የሚመጣልን ማለት ነው። ይሄ ነው ኦቤስ ስቱዲዮ የሚባለው። አንድ ጊዜ ክሊክ አድርገን እንገባለን። ኦቤስ ስቱዲዮ ለመጀመሪያ ጊዜ እየገባን ከሆነ ኢንተርፌሱን እዚህ ጋር እንደምትመለከቱት እንደዚህ አይነት ኢንተርፌስ ይኖረዋል ማለት ነው። እዚህ ጋር አንዳንድ ኦፕሽኖች አሉ። እዚህ ጋር ሴቲንጎቻችን አለ። እዚህ ጋር ስክሪን ትራንዚሽን ስናደርግ የምናስገባበት አለ። እዚህ ጋር ደግሞ ወደ በኋላ ላይ ማሳያቸው ይሆናል። የምናስገባቸው ኢን የምናደርጋቸው አውት የምናደርጋቸውን ክሊፖች ወይም ደግሞ ሳውንዶች ሚክሰር የምናይበት ወይም ደግሞ የሳውንዳችንን የምናይበት ነው ማለት ነው። እዚህ ጋር ደግሞ እንደምትመለከቱት እዚችን ፕላስ አይከና በመንካት እዚህ ጋር የተለያዩ የምንፈልጋቸው ሳብጀክቶች የምንፈልጋቸውን ነገሮች የምንፈልጋቸውን ክሊፖች፣ ቴክስቶች፣ ኢሜጆች፣ ሳውንዶች እዚህ ጋር ነው የምናስገባው፣ እዚህ ጋር ነው የምናስተካክለው ማለት ነው እዚህኛው ኦፕሽን ላይ። ስለዚህ ዛሬ ያው እንደ መጀመሪያ ስለሆነ ላይቭ እንዴት ስትሪም እንደምናደርግ ላይቭ ሴክሽናችንን እንዴት እንደምናስተካክለው ማለት ነው በዚህ ቪዲዮአችን የምናየው። እንግዲህ ቀጣይ የተዘጋጁ በጣም ብዙ ቪዲዮዎች ይኖራሉ ስለ ኦቤስ አንዳንድ ዲቴል የምናይባቸው ማለት ነው። ስለዚህ የዛሬ ቪዲዮአችን የሚሆነው ኦቤስ ምንድነው፣ እንዴት ነው የምንጠቀመው፣ ስትሪም ኪ የሚባል ነገር አለ። ላይቭ ስንገባ ስትሪም ኪ የሚባል ነገር አለ። ፌስቡክም ቢሆን ዩቲዩብ ስትሪም ኪ የሚባሉ ነገሮች አላቸው። እነሱ ነገሮች እንዴት ከኦቤስ ሶፍትዌራችን ጋር እንደምናገናኝና እንዲሁም ደግሞ ፕሮፌሽናል በሆነ ዌይ እንዴት ስትሪም እንደምናደርግ ነው ዛሬ በአጭሩ የምናየው ማለት ነው። ላስታውሳችሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይሄን ዩቲዩብ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ሰብስክራይብ ካላደረጋችሁ ነፃ ላይ በጣም ፈልጋችሁ ሰብስክራይብ ማድረጋችሁ አይቀርም ማለት ነው። ወደ ቪዲዮ ሊድ በዚህ መልኩ ነው ኢንተርፌሳችንን ፊት ለፊት የምናየው ማለት ነው። ስክሪኑ ላይ እንደምትመለከቱት ዛሬ አንድ ስትሪም እናደርግና አሳያቸዋለሁ ማለት ነው። አስ ፕሮፌሽናል ከሆነ ስትሪም እያደረግን ያለ ነው። ምንድነው የምናደርገው፣ እዚህ ጋር እንደምትመለከቱት ስቱዲዮ ሙድ የምትለው ኦፕሽን አለ። እሷን አንድ ጊዜ ክሊክ እናደርጋታለን። እንደዚህ ክሊክ ስናደርግ 2 ታቦች ይከፈቱልናል፣ 2 ስክሪኖች ማለት ነው። አንደኛው በዚህ በኩል ደግሞ አንደኛው ደግሞ በዚህ በኩል ነው። በግራና በቀኝ 2 ስክሪኖች ማለት ነው። እነዚህ 2 ስክሪኖች ጥቅማቸው ምንድን ናቸው የምትሉኝ ከሆነ ወደ በኋላ ላይ በደንብ ዲቴል ማሳያቸው ይሆናል። ይሄ በዚህ በኩል በግራ በኩል የምታዩት ማለት ነው። ይሄኛውን ያሁን ያለውበት ከርሰሪ የምታዩት በኩል ያለው ለእኔ በግራ ነው፣ ለእናንተ ቤት በኩል እንደሆነ አላውቅም። በዚህ በኩል የምታዩት ይሄኛው ስክሪን እኔ ማየው ወይም ደግሞ እኔ ኦፕሬት የማደርገው ስክሪን ነው ማለት ነው። በዚህ በኩል በቀኝ በኩል ያለው ደግሞ ስክሪን ደግሞ የሚሆነው ምንድነው
እነሱ ጋር ስትሪም ሲደረግ የእነሱ ስክሪን ላይ የሚታየውን ነገር የሚያሳየው ማለት ነው። ወደ በኋላ ላይ በደንብ ጥቂት ስለማሳያችሁ ግራ እንዳይገባችሁ። ዛሬ የምናደርገው ምንድነው ቀጥታ ባይዘይ ኦቤስ ስትሪም ለማድረግ ብቻ አይደለም ስክሪን ሪከርድ ለማድረግም አሪፍ ተመራጭ የሆነ ሶፍትዌር ነው። ዛሬ ግን በስትክክል ማሳያችሁ ስክሪን ሪከርዱን ሳይሆን ስትሪም አደራረግ ስለሆነ ምንድነው የምናደርገው እዚህ ጋር ሴቲንግ የሚል አንድ ኦፕሽን አለ። እሱን ክሊክ አድርገን እንገባለን። እዚህ ጋር እንደምንፈልገው እንደራሳችን ከስተም ማድረግ እንችላለን አንዳንድ ነገሮችን ማለት ነው። እንደምንፈልገው የራሳችን ሴቲንጎች ከስተም ማድረግ እንችላለን፣ ግን ኦብቪየስሊ ራሱ በሰጠን ብንጠቀም በጣም አሪፍ ነው። ምንድነው የምናደርገው እዚች ጋር ስትሪም የምትላለች እሷን አንድ ጊዜ ክሊክ አድርገን ከገባ በኋላ እንደዚህ አይነት ነገር ይከፍትልናል። ዩቲዩብ ቻናላችንን በሁለት መንገድ ማገናኘት እንችላለን። እንዴት ነው በሁለት መንገድ ማገናኘት እንችለው? አንደኛ ኮኔክት ዩር አካውንት የሚላል ገባችሁ። እዚህ ጋር ክሊክ ስናደርገው ኦብቪየስሊ ቀጥታ ራንደምሊ አካውንታችንን ኮኔክት እንድናደርግ ይፈቅድልናል ማለት ነው። ወይም ደግሞ እዚህ ጋር እንደምታዩት ዩዝ ስትሪም ኪ የሚባል አለ። ስትሪም ኪም ደግሞ መጠቀም እንችላለን ማለት ነው። ስለዚህ ዛሬ የፈለግነው ለትዊች ሳይሆን ለዩቲዩብ ነው። ስለዚህ እዚህ ጋር የምታዩትን አንዷን ቀስት ወርታችን ነካና ዩቲዩብ የምትለውን አንድ ጊዜ ክሊክ እናደርጋታለን። እንደነገርኳችሁ ቅድም ሁለት ኦፕሽኖች አሉት። እዚህ ጋር ኮኔክት በኢሜይላችን እዛ ኦቢኤስ ላይ ኮኔክት እንድናደርግ ፍቃድ ይሰጠናል። ያው ሪኮመንድ የሚያደርገንም እሱ ስትሪም ኪ ኤክስፓየርድ ያደርጋል። ስለዚህ ስትሪም ኪ በየጊዜ ኤክስፓየርድ ስለሚያደርግ ስትሪም ኪ ሁሌ ከመጠቀም እዚህ ጋር ኮኔክት ማድረግ እንችላለን ማለት ነው። ዛሬ ግን እኔ ማሳያችሁ በስትሪም ኪ ነው ማለት ነው። ኮኔክትም ከሆነ ኦልሬዲ እዚህ ጋር ኮኔክት የሚለውን ኦፕሽን ነክታችሁ እሱ የሚያዛችሁን ነገር ማድረግ ብቻ ነው ማለት ነው። ዛሬ ግን እኔ ስለማልፈልግ ኦብቪየስሊ ኤክስ ብለን እንመለስና ዩዝ ስትሪም ኪ የሚለውን አንድ ጊዜ እነካለን። በዚህ መልኩ ይመጣልናል። ስታርት ዩዝ ስትሪም ኪ። ምንድነው የምናደርገው ቀጥታ እዚህ ጋር ስትሪም ኪ የሚል ኦፕሽን አለ። ስለዚህ ቺን ስትሪም ኪ የሚለውን ኦፕሽን ከየት እንደምናገኝ ደግሞ ላሳያችሁ። ወደ ምንጠቀመው ብራውዘር እንሄዳለን። ዩቲዩባችን ያለበት ብራውዘር ላይ ማለት ነው። ስለዚህ እናጥፋት ኦልሬዲ ዳውንሎድ ስላደረግን youtube.com ላይ እንገባለን። ዩቲዩብ የሚለውን ኦፕሽን የራሳችን ዩቲዩብ ላይ ከገባን በኋላ እንደምትመለከቱት የራሳችን ዩቲዩብ ቻናል ላይ ከገባን በኋላ ምንድነው የምናደርገው እዚህ ከላይ እንደምትመለከቱት ክሬት የምትለው ኦፕሽን አለች። እሷን አንድ ጊዜ ክሊክ እናደርጋታለን። ከዛ እዚህ ጋር ጎ ላይቭ የምትለው ኦፕሽን አለች። እሷን አንድ ጊዜ እነካታለን። እዚህ ጋር የምናገረው ፈልገው ነገር ምንድነው ለመጀመሪያ ጊዜ እዚህ ጋር ጎ ላይቭ የሚለው ኦፕሽን ላይ ከገባ ዌልካም ቱ ምናምን የሚል ጽሁፍ ያመጣልናል ማለት ነው። ምናልባት ፎቶውን ካገኘሁት ስክሪን ላይ ያስቀምጥላችኋለሁ። ለመጀመሪያ ጊዜ እየገባን ከሆነ እንግዲህ እንኳን ዌልካም ቱ ማይ ዩቲዩብ ስቱዲዮ ምናምን ነገር ይላችኋል። እሱ ዝም ብላችሁ ስታርት ወይም ደግሞ ኮንቲኒው የሚለው ኦፕሽን አንዳንዶቻችሁ ካለ ሊመጣ ይችላል። ስለዚህ ስታርት የሚለውን ኦፕሽን መንካት ትችላላችሁ። አሁን ምንድነው የምናደርገው እዚህ ጋር እንደምትመለከቱት ስትሪም ኪ የምትለው ኦፕሽን አለች። አያችኋት እዚህ ጋር ምንድነው የምናደርገው እቺን ስትሪም ኪ የምትለውን ኦፕሽን አንድ ጊዜ ሪስት እናደርጋታለን። ሪስት ካደረግናት በኋላ ሌላ ስትሪም ኪ ነው የሚሰጠን ማለት። ስለዚህ እሷን ስትሪም ኪ ኮፒ እናደርግና ወደ ኦቤስ እንመለስና እዚህ ጋር ስትሪም ኪ የሚለው ኦፕሽን ላይ ያመጣናትን ፔስት እናደርጋታለን። እቺን አፕላይ ካልን በኋላ ኦኬ የሚለውን ኦፕሽን አንድ ጊዜ እነካለን ማለት ነው። ይሄ ቅድም የመጣብን እንትን ስለሆነ እቺን ኤክስ ብለን እንመለስ። ስትሪም ኪ እንደዚህ አመጣን እዚህ ጋር ፔስት ማድረግ እንችላለን ማለት ነው። ደግሞ ሌላው ነገር ምንድነው እዚህ ጋር እንመለስና እዚህ ጋር ስትሪም ዩአርኤል የምትለው ኦፕሽን አለች እቺኛዋ ማለት ነው። ስትሪም ዩአርኤል የምትለው እሷን አንድ ጊዜ እቺን ኮፒ እንላትና እዚህ ጋር እንመጣና ሰርቨር የሚለው ላይ ወስደን ፔስት እናደርጋታለን። ከዛ እዚህ ጋር አፕላይ ኦኬ እንለዋለን። ኦልሬዲ ከዩቲዩባችን ጋር ኮኔክት አድርጎልናል ማለት ነው። አሁን ምንድነው የምናደርገው ስትሪም ነው የምናደርገው ቀጥታ ማለት ነው። ስለዚህ ስትሪም ለማድረግ ደግሞ ቅድም እንዳሳየዋችሁ እዚሽ ጋር ፕላስ አይከን አለች ማለት ነው። እሷን ፕላስ አይከን አንድ ጊዜ እዚህ ጋር እንመጣና ማስገባት የምንፈልገውን ወይም ኢን ማድረግ የምንፈልገውን ኦፕሽን አንድ ጊዜ እንመርጥለታለን። ስለዚህ እኔ አሁን በኮምፒውተር ካሜራ ስለሆነ ላይቭ መግባት የፈለግኩት እዚህ ጋር እንደምትመለከቱት ቺን ፕላስ አይከን ነካና እዚህ ጋር ቪዲዮ ካፕቸር ዲቫይስ የምትለውን አንድ ጊዜ ክሊክ አደርጋታለሁ። ስለዚህ ይህንን ደብሊው የሚል ስም እንስጠው። ከዛ ይህንን ኦኬ እንበል።
ሶ እንደዚህ አይነት ኦፕሽኖች ያመጣልናል። ስለዚህ እዚህ ጋር እነካና የምንጠቀማቸውን ወይም ደግሞ ከዚህ በፊት ኮኔክት ያደረግናቸውን በየትኛው ካሜራ ካፕቸር ላድርጋችሁ፣ በየትኛው ካሜራ ላይቭ ላስገባችሁ ነው እያላችሁ ያለው። ስለዚህ እዚህ ጋር እንደምትመለከቱት ባላችሁ ወይም ኮኔክት ባደረጋችሁት ነገር መግባት ትችላላችሁ ማለት ነው። እኔ አሁን ካሜራ እየተጠቀምኩኝ ስላልሆነ ምንድነው የሚለውን ኦፕሽን የምነካው HP ዊንዶውስ ቨርቹዋል ካሜራ የሚለውን አንድ ጊዜ ክሊክ አድርጌ እገባለሁ። እንደምትመለከቱት ስክሪን ላይ መጥቶልኛል ማለት ነው ቪዲዮ። ስለዚህ እዚህ ጋር ኦኬ የሚለውን ኦፕሽን ነካለሁ። በዚህ መልኩ ነው የሚያመጣልን ስክሪናችንን። ስለዚህ እንደዚህ ሰፋ እናደርጋለን አንድ ጊዜ ስክሪናችንን እንዲጠብቅ። በዚህ መልኩ ሰፋ ካደረግን በኋላ ምንድነው የምናደርገው አውዲዮ ደግሞ ይህን እናደርጋለን ማለት ነው። አሁን እናያስገባ ነው ቪዲዮ ብቻ ስለሆነ ስለዚህ እዚህ ጋር አውዲዮ የሚለውን ኦፕሽን አንድ ጊዜ ክሊክ እናደርጋለን። ከዛ እዚህ ጋር አውዲዮ ኢንፑት ካፕቸር የሚል እሷ አንድ ጊዜ አለች። ከዛ እዚህ ጋር ብለን እንጻፍ። ከዛ ኦኬ እንበላት። እዚህ ጋር እንደምትመለከቱት ያስመርጠናል ማለት ነው። ስለዚህ የምትፈልገውትን ነገር ማስገባት ትችላላችሁ። እኔ ግን ማርቺ ፕላስ አይከኗን እነካለን፣ አውዲዮ ኢንፑት። ከዛ ይሄንን ብለን እንጽፋለን። እንደምትመለከቱት ማይክ ኤምቱ ገብቶልናል ማለት ነው። እሱን ክሊክ እናደርጋለን እናስገባዋለን ማለት ነው። ምንድነው አሁን ሁለት ነገሮችን አስገብተናል። አንደኛው ቪዲዮአችን W የሚለው ሲሆን ሁለተኛው ደግሞ A የሚለው አውዲዮአችን ነው ማለት ነው። ሌላ ብዙ ነገሮችን ማስገባት እንችላለን። ላይቭ ላይ ኢሜጆችን ማስገባት እንችላለን። እዚህ ጋር ብራውዝ የሚለውን ኦፕሽን በመንካት የብራውዘራችን ላይ ያሉትን የተለያዩ ኢሜጆች ማስገባት እንችላለን። ያላችሁ እንደምትመለከቱት እዚህ ጋር እንደዚህ በማድረግ እኩል እንዲሆን ካደረግነው በኋላ እንደዚህ አድርገን ፎቶን ላይቭ ስትሪም ማድረግ እንችላለን ማለት ነው። እንዲሁም ሌላ ምን አለ? ያው እዚህ ጋር እናንተ የምትፈልጉትን ነገሮች በማድረግ ኢን ማድረግ ትችላላችሁ ማለት ነው። ሌላ ምንም ማሳያችሁ ነገር የለም። ምናልባት ደግሞ ኦሬዲ ያለቀ ፋይል ወይም ደግሞ ተሰርቶ ሳውንድ ተስተካክሎ ያለቀ ቪዲዮ እሱን ደግሞ ስትሪም ለማድረግ ደግሞ ትፈልጉ ከሆነ ያው ድጋሚ እንመለስና ምንድነው የሚለውን ኦፕሽን የምንነካው እዚህ ጋር ፕላስ የሚለውን ኦፕሽን እንነካለን። ከዛ እዚህ ጋር ሚዲያ ሶርስ የምትለው ኦፕሽን አለች። አያችኋት? እዚህ ጋር ሚዲያ ሶርስ ትላለች። እሷን ሚዲያ ሶርስ የምትለውን ኦፕሽን አንድ ጊዜ እንነካትና ኦኬ ብለን እንነካዋለን። እዚህ ጋር ብራውዝ ይለናል። ብራውዝ የምትለውን ኦፕሽን አንድ ጊዜ እንነካለን። ቪዲዮአችን ያለበት ክሊፕ ውስጥ እንገባለን ማለት ነው። ስትሪም ማድረግ የምንፈልገውን ቪዲዮ ከፈለግን በኋላ አሁን እኔ ስትሪም ማድረግ የፈለኩት ቪዲዮ ይሄኛው ቪዲዮ ከሆነ ይሄ የራሴ ቪዲዮ ነው። ስለዚህ ይህን ቪዲዮ ከሆነ እንደዚህ አድርጌ ክሊክ ካደረግኩኝ በኋላ እዚህ ጋር ኦፕሽኖች አሉ። ምንድነው ያስገባነው ቪዲዮ በጣም አጭር ከሆነ እዚህ ጋር ሉፕ የሚለውን ኦፕሽን በመንካት ራሱ ሲያልቅ ራሱን እንዲደጋግም ያደርግልናል ማለት ነው። ወይም ደግሞ ይህንን ካጠፋ ነው አንድ ጊዜ ብቻ አሳይቶ ነው ቪዲዮን የሚያቆመው ማለት ነው። እኔ ደግሞ እንዲደጋግምልኝ ስለምፈልግ ቪዲዮን እቺን አንድ ጊዜ እነካታለን። ከዛ ኦኬ እንለዋለን። እነዚህን አይኖቻችሁን እናጠፋቸዋለን። ኦሬዲ ይሄኛው ገብቶልናል ማለት ነው። እንደምትመለከቱት ይሄኛው ቪዲዮ ገብቷል። ያው በዚህ መልኩ እንደዚህ እናደርግና ይሰፋ አድርገን ኦሬዲ ፕሌይ ስንለው ሉፕ ስለሆነ ያዘዝነው ሲያልቅ ራሱ ይደግማል፣ ሲያልቅ ራሱ ይደግማል። ስክሪን ላይ እንደምትመለከቱት ይኸውላችሁ 5 ሰከንድ ናት። ከሄደ በኋላ ራሱ ይደግማል። አያችሁት? ከሄደ በኋላ ራሱ ይደግማል። ሉፕ የሚለው ኦፕሽን የሚጠቅመው ለዚህ ነው ስትሪም ስናደርግ ማለት። ስለዚህ እናንተ የ1 ሰዓትን ቪዲዮ ሊሆን ይችላል፣ የ30 ደቂቃን ቪዲዮ ሊሆን ይችላል፣ የ1 ሰዓትን ቪዲዮ ሊሆን ይችላል። ብቻ ቪዲዮ ተቀርጾ እናንተ ላይቭ ላይ መሆን ሳትፈልጉ ግን ላይቭ ላይ ያለ እንዳለ ሆኖ ቪዲዮን ፖስት ማድረግ ፈልጉ ወይም ደግሞ ቪዲዮን ስትሪም ማድረግ የምፈልጉ ከሆነ በዚህ መልኩ ስትሪም ማድረግ ትችላላችሁ ማለት ነው። ዛሬ እንግዲህ ስትሪም እናደርጋለን። ቅድም ሴቲንግ ላይ እንዳሳየዋችሁ ስትሪም ኪያችን ተዘጋጅተዋል። ኦልሬዲ ከኦቤሳችን ጋር ኮኔክት አድርገናል ዩቲዩባችንን እንደምትመለከቱት ማለት ነው። እዚህ ጋር ኦኬ የሚለውን ኦፕሽን እነካለን አንድ ጊዜ። ከዛ ወደ ዩቲዩብ ስቱዲዮችን አንድ ጊዜ እንመለሳለን። እዚህ ዩቲዩብ ስቱዲዮ ላይ ደግሞ ስንመለስ አንዳንድ ማስተካከል ያሉብን ነገሮች አሉ። እነሱ ምንድን ናቸው? እዚሽ ጋር ኤዲት የምትለውን ኦፕሽን በመንካት የገባንበትን ታይትል
ዲስክሪፕሽን መጻፍ የምንፈልግ ከሆነ ላይቭ ላይ ማለት ነው ልብ በሉ እዚህ ጋር ታይትላችን ወይም ደግሞ ርዕሳችን ላይቭ የምንገባበት ርዕሳችን እዚህ ጋር ደግሞ ዲስክሪፕሽናችን ስለ ቻናላችን የሚያወራ አንዳንድ ነገሮችን ማስገባት ትችላላችሁ። እዚህ ጋር ደግሞ ኦሬዲ ፐብሊክ ይሁን ፕራይቬት ይሁን አንሊስት ይሁን እያለ ፍቃድ ይሰጣችኋል። ሰው እነዚህ ነገሮች ማስተካከል ትችላላችሁ። ሌላው ኦፕሽን ምንድነው? እዚህ ጋር እንደምትመለከቱት ተምኔል ማስገባት ትችላላችሁ ላይቭ ላይ ማለት ነው። ቺን አንድ ጊዜ ክሊክ እናደርጋትና ይህንን ተምኔል እናስገባለታለን ማለት ነው። እንደምትመለከቱት ኦሬዲ ተምኔሉን አፕሎድ አድርጎልናል። እዚህ ጋር ሁሉ ጊዜ እቺን ነው ማለታችሁ እንዳትረሱ። ሌላ ነገር መነካካት የለባችሁም። ሴቭ የሚለውን ኦፕሽን አንድ ጊዜ ትነካላችሁ። ኦሬዲ ኮኔክት አድርጎልናል ማለት ነው። ሃው ቱ ስትሪም አሁን የመጨረሻ ፋይናል ላይ ደርሰናል ማለት ነው። ፋይናላችን የሚሆነው ምንድነው? ቀጥታ ስትሪም ማድረግ ነው። ስትሪም ለማድረግ ምንድነው የምናደርገው? ቀጥታ እዚህኛው ፔጅ ላይ እንመለሳለን። እዚህኛው ፔጅ ላይ ከተመለስን በኋላ ያውላችሁ እዚህ ጋር ኦሬዲ ስታርት ስትሪም የምትለው ኦፕሽን አለች። ስለዚህ እቺን ስታርት ስትሪም የምትለዋን ኦፕሽን ክሊክ ካረግ ነው ኦሬዲ ዩቲዩብ ላይ ቀጥታ ነው ስትሪም ያደርገው። ስለዚህ እኔ አሁን ግን ስትሪም ማድረግ ስለማልፈልግ ማለትም አሁን ላይ ሰው እንዲያይ ስለማልፈልግ ምንድነው የማደርገው? እቺን ኤዲት የምትለዋን ኦፕሽን አንድ ጊዜ ነካትና እቺን ፕራይቬት አደርጋታለሁ ማለት ነው። እቺን ፕራይቬት አደርጋታለሁ። እቺን ፕራይቬት ካደረግኳት በኋላ ሴቭ ላታለሁ። ከዛ ወደ ኦቢኤስ እንመለሳለን ማለት ነው። ይኸው እንደምትመለከቱት እቺ ኦሬዲ ቪዲዮ ማጫወት ጀምሯል። ይኸውላችሁ ልብ በሉ ቅድም መግቢያችን ላይ ነገርኳችሁ 2 ስክሪኖች አሉ ብያችሁ ገባችሁ? ይሄ እኛ ከስተም የምናደርግበት ነው። እዚህ ጋር ስናንቀሳቀስ እነሱ ስክሪን ላይ አይንቀሳቀስም፣ ምንም ነገር አይደረግም። አሁን እንዴት ነው የምናደርገው ካላችሁ ይሄንን ኦሬዲ አሪፍ መሆኑን ካስተዋልን በኋላ እንደምናደርገው እዚህ ጋር ስታርት ስትሪም እንለዋለን። አያችሁ ልክ እዚህ ጋር ስታርት ስትሪም ስንለው እዚህ ጋር ያለንን የኢንተርኔት ስፒድ እዚህ ጋር ምን ያህል ስትሪም እንዳደረግን እዚህ ጋር ሲፒያችን ደግሞ ምን ያህል እየሰራ መሆኑን ቼክ ያደርግልና ኦሬዲ ስትሪም ማድረግ ጀምሯል። ግን እዚህ ጋር ምንድነው ልብ ማለት ያለባችሁ እዚህ ጋር እንደምትመለከቱት ብላክ ስክሪን ነው። ምክንያቱም እዚህ ጋር ያለንን እኛ የምናጫውተውን ስክሪን እዚህ ጋር ያለውን ስክሪን እዚህ ጋር ኦሬዲ ሼር አላደረግንላቸው። ወደ ዩቲዩብ ስቱዲዮ ላይም ስንመለስ እንደምትመለከቱት ዩቲዩብ ስቱዲዮያችን ላይ ባዶ ምስል ያለው ምንም ነገር የለውም ማለት ነው። ምክንያቱም ሼር አላደረግንላቸውም። ስለዚህ እንደምትመለከቱት እዚህ ጋር ይኸው ላይቭ ላይ ነው ይላል። ላይቭ ላይ ነው። እንመለስ ወደ ኦቢኤስ እንመለስና እዚህ ጋር እኛ አጀስት ያደረግነውን እንዴት ሼር እናደርጋለን አይደለ? እዚህ ጋር ትራንስፈር ሼር ኦፕሽን አለች። እሷን አንድ ጊዜ ክሊክ ስናደርጋት ኦሬዲ ስትሪም ማድረግ ጀምሯል ማለት ነው። ስትሪም ማድረግ ጀምሯል። ቅድም መግቢያችን ላይ ስነግራችሁ የነበረው ሚዲያ ሶርስ አውዲዮ ሚክሰር ገባችሁ? እዚህ ጋር አውዲዮ ሚክሰር ብዬ አንድ ኦፕሽን አሳይቻችሁ ነበር። አያችሁ? ይሄ አውዲዮ ሚክሰር የሚሆነው ምንድነው? እነሱ ጋር የሚመጣላቸው ወይም ደግሞ እነሱ ጋር በኤርፎን የሚሰሙት ድምፅ ወይም ስትሪም ተደርጎላቸው የሚያዩት ሰዎች ድምፅ ሲበዛባቸውና ሲያንስባቸው እዚህ ጋር ነው ሚክሰራችን አጀስት የምናደርገው ማለት ነው። አሁን የሚዲያ ሶርስ ብቻ ስለበራ ማለት ነው። የሚዲያን ሶርስ ድምፅ ትንሽ ከፍ እናደርግለታለን። ኦሬዲ አሁን ሁለቱም ቦታ ላይ ስትሪም እያደረገ ነው። ስለዚህ እዚህ ጋር ያለውን ብነካው አያችሁት? እዚህ ጋር ያለው አይንቀሳቀስም። ይሄን ከፍ ባደርገው ይሄ ከፍ አይልም። ለምን? ይሄንን ስትሪም ስላላዘዝኩት ማለት ነው። ስለዚህ ይሄንን አሁን እንደዚህ ወደ ጎን አድርጌ ይሄንን ትራንስፈር ባዛ አያችሁት? ወደ ጎን ይመጣል ይሄኛው ቪዲዮ ማለት ነው። ይሄንን ቪዲዮ እንደዚህ እናስተካክለውና ድጋሚ ስነካው አያችሁት? ይመጣል። ምንድነው ቅድም እንደነገርኳችሁ ይሄ እኛ አጀስት የምናደርግበት እንትን ነው። እኛ አጀስት የምናደርግበት ስክሪናችን ነው። ይሄ ደግሞ እነሱ የሚያዩት ስክሪናችን ነው። ስለዚህ አሁን ደግሞ ወደ ዩቲዩብ ስቱዲዮችን እንመለስና ስትሪም እያደረገ መሆኑ ቼክ እናደርጋለን ማለት ነው። ይኸውላችሁ እንደምትመለከቱት ቀጥታ የኛ ዩቲዩብ እንግዲህ በጣም ቀላል ነው በዚህ ሰዓት ስትሪም ማድረግ ማለት ነው። በዚህ አጋጣሚ ልነግራችሁ ፈልገው ነገር ምንድነው ሰኞ ዕለት ዛሬ በእርግጥ ሰኞ ነው። ስለዚህ እንግዲህ ሰኞ ማለትም ዛሬ ማታ ከ1 ሰዓት ተኩል ጀምሮ ላይቭ ስትሪም ይኖረናል ለ4 ሰዓት ማለት ነው። ስለዚህ በዚህ 4 ሰዓት ውስጥ የእናንተ ጥያቄዎች እንጠያየቃለን፣ ስትሪም እናደርጋለን። እኔም ተዘጋጅቼ በስነሳት ስትሪም ማደርግበት ኦፕሽን ይሆናል ማለት ነው። ሰኞ ማታ ወይም ደግሞ ዛሬ ማታ እንገናኛለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ የዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ አብራችሁን ቆዩ። ለታሪክ ላይ ወዳችኋለሁ። በቀጣይ ቪዲዮ እንግዲህ እዚህ ጋር ያለው ቪዲዮ ማየታችሁ እንዳትረሱ። ይሄ ቪዲዮ አሪፍ የሆነ
ለእናንተ የሚጠቅም ነገር አለው ዩቲዩብ ለመጀመር ካሰባችሁ። ላይት የለኝም፣ ስቱዲዮ አያምርም፣ ክፍል አያምርም ምናምን የምትሉ ሰዎች ደግሞ ካላችሁ ይህን ቪዲዮ በማየት ስቱዲዮችሁን እንደዚህ ፌክ ስቱዲዮ በመስራት ማሳመር ትችላላችሁ ማለት ነው። ለዛሬ ያለን ቪዲዮ ይሄን ይመስላል ማለት ነው። በቀጣይ ቪዲዮ እስከምንገናኝ አብራችሁ ቆዩ። ወዳችኋለሁ። ቀጣይ ቪዲዮ ላይ ያገኛችኋለሁ። እኔ ግን አሁን ልሰናበታችሁ። መልካም ጊዜ